ዛሬ በቆንጆ ማዕድ የምታዩትን የአዋዜ ጥብስ አሰራር ነው የምናየው። በመጀመሪያ ዘይት እናግላለን በመጥበሻችን። በመቀጠል አጥንቶች ስላሉኝ ጥብሱ ላይ አጥንቶቹን ነው የማደርገው። አጥንቶቹ ለመብሰል ቀደም ስለማይሉ ከስጋው ይልቅ ለዛ ነው የማስቀድማቸው። በሁለቱም ሳይድ ጠብሰዋለሁ። በመቀጠል ስጋውን እንጨምራለን ማለት ነው። ይሄ ከተጠበሰ በኋላ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ቆንጆ ማዕድ የተለያዩ ምግቦችን አሰራር በቀጣይ ይዞላችሁ ይመጣል። ላይክ እና ሰብስክራይብ ካደረጋችሁ ኖቲፊኬሽን ይደርሳችኋል። አመሰግናለሁ። እንደዚህ በስሎልናል። አሁን እያገላበጥነው አብስለነዋል። በመቀጠል የተከተፈውን ስጋ እንጨምራለን። እጃችሁን ሳታቋርጡ በደንብ ማማሰል ነው ማለት ነው። ያለበለዚያ ይገነትራል። ውሃ መጥፋት የለበትም። በዚህ መልኩ እያማሰልኩኝ እንዳይገነትር እጄን አላላቀቅም ከመጥበሻዬ። ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ስጋዎቹ በዚህ መልኩ በስለዋል። የአዋዜ ጥብስ ስለሆነ የምንሰራው አንድ ማንኪያ አዋዜ አደረኩኝ። አዋዜው እንዴት እንደሚሰራ ማወቅ ከፈለጋችሁ ኮሜንት አድርጉልኝ። በሌላ ቪዲዮ ይዤ እመጣለሁ። አዋዜውን እናዋህደዋለን። አሁን የአዋዜው አሰራር ላይ መስራት ከፈለጋችሁ እንኳን ገባቱን ልንገራችሁ። እስከዛ የተጠቀምኩት አንድ ከግማሽ ሰናፍጭ፣ 2 ማንኪያ በርበሬ እንዲሁም ዘይት ነው። ሌላ የተለየ ነገር የለውም። አሰራሩን በቅርቡ ይዤላችሁ እመጣለሁ። የአዋዜ ጥብስ ይሄን ይመስላል። እንግዲህ ሌላ የምንጨምረው የተለየ ግብአት አይኖረንም። ከለሩ እንዴት እንደሚያምር በየቤታችሁ ሞክሩት። ለየት ያለ የጥብስ አሰራርም እየሞከራችሁ እንድትመገቡ ነው። ሌላም የሰራኋቸው የጥብስ አሰራሮች አሉ። ገብቷችሁ ቼክ አድርጓቸው። መረቅ ያለው ጥብስ እንዲሁም አፋኝ ሰርቻለሁ። ስጋ ነክ ነገሮች የምትወዱት ከሆነ ገብታችሁ ቼክ አድርጓቸው። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በዚህ መልኩ ካቀላቀልናቸው በኋላ ማጣፈጫ ቅመም ጨመርኩበት። ማጣፈጫ ቅመሞቹ ሮዝመሪ፣ ቁንዶ በርበሬ፣ ኮረሪማ እንዲሁም ጨውና የጥብስ ቅጠል ናቸው። በዚህ መልኩ መቀላቀል። እኔ እዚህ ጋር አሁን የፈላ ውሃ ጨምሬያለሁ። መረቅ ያለው እንዲሆን ስለምፈልግ ኦፕሽናል ነው። እናንተ ውሃውን አለማድረግ ትችላላችሁ። እንደዚህ ደረቅ እንዳለ መመገብ ትችላላችሁ። እኔ በቀጣይ ውሃ አደርግበታለሁ። ይህ እንዴት እንደሚያምር የፈላ ውሃ አደርግበታለሁ ማለት ነው። በመቀጠል ሽንኩርት፣ ቃሪያ አድርጌ እንዲሁም ቂቤ አድርጌ ያወጣዋለሁ። በጣም ነው የሚጥመው። መሞከር ያለባችሁ የጥብስ የአዋዜ ጥብስ አሰራር ነው። ላይክ አድርጉ፣ ሼር ማድረጋችሁ እንዳትረሱ። ሰብስክራይብ አድርጉ። በብዛት ሰብስክራይብ ያደረጋችሁ ሰዎች ናችሁ የኔ ቪዲዮ የምታዩት እና ሰብስክራይብ ያደረጋችሁ ፕሊዝ። አብረን ብዙ አይነት የምግብ አሰራሮችን እናያለን። እናንተ ምን እንደምሰራላችሁ የምትፈልጉትን ኮሜንት ላይ ጻፉልኝ። ወዳችኋለሁ። አመሰግናለሁ። ተከታተሉ።
ይሄን ይመስላል። ኦልሞስት እያለቀ ነው። ከዛ ወደ ማቅረብ ነው የሚሄደው። ለእናንተ ሪከርድ ሳረግላችሁ ድጋሜ ሳልቤት እያረኩኝ ነው እያየሁት ያለሁት ቪዲዮ። በጣም እንደምትወዱት አልጠራጠርም። ላይክ እና ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። አመሰግናለሁ።